ሰላም አለይኩም ወራህመቱላሂ ወበረካቱ። እስቲ ሌንጮን ይሁት ማለት ነው። የሌንጮ ልጆች ሰብስክራይብ እንድታረጉኝ ሌንጮን ተመልከቱ። ያት ማወት የተማራችሁ ቻት ዝማወት ስልክ የተጭበርብሯል። ሰውት ቻት ማወት የተማራችሁ ልጆች ማለት ነው። ይኸው በዛ ደግሞ ቃላጅ ይዋለላችሁ። በዚህ ደግሞ ልጉ ማነው የሚባለው? አይ አለኩልሃል ልጉ አሪፍ ባለ የሌንጮ ልጆች ሰብስክራይብ እንድታረጉ ሰምታችኋል። አያቱ ዝማወት ማለት ነው። ሌንጮ ትምህርት ቤቲቱ ይሄውላችሁ የሌንጮ እንዳገት እየወጣሁ ይሄው ደክሞኛል። እዚህ የሱስ ዳገት ይውላችሁ የሱስ ዳገት ሱስ ዳገት አይደለም ሱስ ዳገት ይወዛ በነገራችን ላይ ይሄ አባ ጉሎ ዳገት ይባላል። እዚያ ቤተክርስቲያኑ ሲቀጥል ደግሞ ሲያገራችሁን ይወት ተመልከቱ ሽሞዳ ማዶራ ሲላይ ይውላችሁ ደከመኝ አልኳችሁ። ዳገት አልወድም በነገራችን ላይ አላካልካለሁ ዳገት ስለማልወድ ይውዝ ትዝማውት በነገራችን ላይ ሌንጮ የምትገኘው ወግዲ ወረዳ የቦሎ ዲሲ ወግዲ ወረዳ ማለት ነው። ጭናት ለምለሚቱ ሌንጮ ትባላለች። በአረንጓዴ ልማቷ ተወረዳው አንደኛ ደረጃ ናት እላችኋለሁ። ይህን ይመስላል ዳገቱ። እያለከለኩ ነው ትዝፍ በነገራችን ላይ እኔም እዚች ነው ትምህርት ቤት የተማርኩት። አሁን ግን ደከመኝ። አይዞኝ ራሴ ይዞሽ እያልኩ እየዘለቅኩ ነው። ይችን ዳገት ተመልከቱ። ወደዛ ዋሪ ልጎ አባጉሎ እንደ ሀጦ ደግሞ ይዛት እዚህ እንዘልቃለን። ያው እንግዲህ ሰብስክራይብ ላይክ እንድታደርጉኝ ማለት ነው። እንደዚህ እያላከለኩ ቀርጬ ሀገራችሁን አፍቃችሁ አደራ። በነገራችን ላይ በፊት ጊዜ ሌንጮ በጣም ያለብስ ነበር፣ አረንጓዴ ይሆን ነበር። ዘንድሮ ግን ትንሽ ዘግየት ያለ ይመስላል እና ሁላችሁ እያለከለኩ እየዘለቅኩ ነው እላችኋለሁ። እንደዚህ አድርጎ ማለካክ ያለ ሀገሬ ሰው ዘለቁ እንዴት ታጠቁ ይላል። እያለከለኩ ነው። ዋይ እስኪ ከመልካቱ ሀገራችሁን አፈቃችሁ ምን ይመስላል? ዋኔ እዚች ድንጋይ ላይ ልራፍ መሰለኝ። አይ ጉዴ ተዳከምን። ምን ይመስላል እኛ ሀገር ውዶችዬ? ግን እየዘለኩ ነው እያለከለኩ አረብ ሀገር ኑረን ስንመጣ የሆነ
አቅማችንን የሚቀማናለ ማለት ነው። በነገራችን ላይ ውፍረት ብቻ አይደለም የሚያደክመው። አረብ ሀገር ስንኖር ብዙም የፀሐይ ብርሃን ስለማናገኝ ለዛ መሰለኝ ደካማ የምንሆነው። ዝም ብለን ወፈር ብለን እንረባለን ማለት ነው። ሁላችሁም ባጭው ምናምን ደስ ሲል ይኸውላችሁ ትልንጮ ወይኔና ደካማኝ አላችኋለሁ። ያው እያለከለኩ እንጉራ እያችሁ በነገራችን ላይ በወዲያ መኪና መንገድ ያለ ማለት ነው። ያው ክረምት ላይ መኪና ባይገባም በጋ ላይ ክረምት ገባ ማነው ክረምት ላለሁ ደክሞኛል መኪና ይገባል። እና አብሽሩልኝ። ላይክ ሰብስክራይብ ማረጋችሁ እንዳትረሱ፣ ሼርም አድርጉኝ። እሺ ሰምታችኋል። ውይ